አብዛኛው ሰው ይሄ ሰውዬ ስለምን እንደሚያወራ ራሱ በስትክክል አያውቀውም። ጀስት እነዚህ ሚሞቹ ፈኒ ቪዲዮዎቹን ከማየት ውጭ። ጀሮም ፓወል እንደምታውቁት የፌዴራል ሪዘርቭ ቼርማን ነው። ዩዥዋሊ እናንተ እንደምታውቁት ሄሎ ኤቭሪዋን ሲል ያው ሬት ከት ምናምን ይኖራል፣ ለዛ ማርኬቱ ይተኮሳል። ወይም ደግሞ ጉድ አፍተርኑን ብሎ ሲጀምር ያው ሬት ሃይክ ሊኖር ስለሚችል ማርኬቱ ይወርዳል። በዛ ነው የምናውቀው አብዛኞቻችን። ነገር ግን አክቹሊ ይሄም ማርኬት ምንድን ነው ድራይቭ የሚያደርገው ከዚህ ጀርባ ያለው ነገር ኢንተረስት ሬት የሚባለው ነገር ምን እንደሆነ ባጭሩ ልንገራችሁ። ኢንተረስት ሬት የሚለውን ቃል ቀጥታ ወደ አማርኛ ስናመጣው የወለድ መጠን ማለት ነው። ይሄ ማለት ግለሰቦች፣ ድርጅቶች፣ ባንኮች፣ ኢቭን ሀገራት ገንዘብ ሲበደሩ የሚከፍሉት የወለድ መጠን ማለት ነው። እንደምታውቁት እያንዳንዱ ድርጅትም ሆነ ባንክም ሆነ የሀገር መንግስታትም ቢሆኑ ገንዘብ ሲያበድሩ የየራሳቸውን የወለድ መጠን አላቸው። ነገር ግን የፌዴራል ሪዘርቭ ከዓለም አንደኛውና በጣም ወሳኙ ነው። ይሄ ታዲያ እንዴት ነው ማርኬቱን አፌክት የሚያደርገው ካላችሁ በጣም ቀላል ነው። ለምሳሌ የወለድ መጠኑ ከፍ ሲል ሰው የመበደር ፍላጎቱ እየቀነሰ ይመጣል። ሰው ገንዘብ እየተበደረ አይደለም ማለት ደግሞ ኢንቨስት የሚደረግ ነገር የለም። ኢንቨስት የማይደረግ ከሆነ ደግሞ እነዚህ ማርኬቶች እየወረዱ ይመጣሉ። ሰው ደግሞ ያለውንም ገንዘብ በዚህ ኢንተረስት ሬቱ ስለሚጨርስ ይሄን ያክል ሊኩዊድ የሆነ ገንዘብ አይኖርም ማለት ነው። በተቃራኒው ደግሞ የወለድ መጠኑ ዝቅ ሲል ወይም ደግሞ ሬት ከት ሲኖር አብዛኛው ሰው የመበደር ፍላጎቱ እየጨመረ ይመጣል። በዚህ ዝቅ ባለው የወለድ መጠኑ ይበደርና እነዚህ አሴቶች ላይ ያውለዋል። ይሄ ማለት እነዚህ አሴቶች ላይ ገንዘቡ እየተጨመረ ሲመጣ ማርኬቱን እሱ ነው ከፍ እንዲል ኮዝ የሚያደርገው ማለት ነው። አብዛኛው ሰው እንግዲህ የሚሸወደው እዚህ ጋር ነው። በተለይ ሪቴል ትሬደሮች የሚያዩት በዚህኛው ወር የሚደረገውን የኢንተረስት ሬት ዲሲሽን አናውንስመንት ብቻ ነው። ነገር ግን እሱ በቀጣይ ወር የሚኖረውን የኢንተረስት ሬት ዲሲሽን አዝማሚያ ነው። እዛ ትላልቅ ኢንቨስተሮች ሪያክት የሚያደርጉት በዚህኛው ወር የኢንተረስት ሬት ዲሲሽን ሳይሆን በቀጣይ ወር ሊኖር በሚችለው ወይም ደግሞ እሱ በሚያወራው ነው ማለት ነው። አብዛኛው ጊዜ እንደውም አይታችሁ ከሆነ መጀመሪያ ኢንተረስት ሬት ዲሲሽን ይለቀቃል። ከዛ ከተወሰኑ ሰዓታት በኋላ ኤፍኦኤምሲ ሚኒትስ ተብሎ እሱ ያወራል ማለት ነው። ሲያወራ ንግግሩን ሄሎ ኤቭሪዋን ብሎ ከጀመረ ንግግሩ ላይ ተስፋ የሚሰጡ ነገሮችን ሊያወራ ስለሚችል ያው ማርኬቱ ኦልሬዲ ሪያክት ያደርጋል፣ ስፓይክ ያደርጋል። ነገር ግን ጉድ አፍተርኑን ብሎ ከጀመረ ያው ሪያክት ያደርጋል ማለት ነው፣ ወደ ታች ክራሽ ያደርጋል። ይሄ እንግዲህ ባጭሩ ነው። ለማንኛውም ከተመቻችሁ ፎሎ ማድረግ እንዳረሱ